ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ፋሚሊ እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። እንደዛውም ደግሞ ለቤት አዲስ የሆናችሁ ሳብስክራይብ ማድረጋችሁን እንዳትረሱ። እንደዛውም ከኔ ጋር እስከዛሬ እያበረታታችሁኝ እንደዛውም ደግሞ ጥሩ ሀሳብ አስተያየት እየሰጣችሁኝ ከኔ ጋር የነበራችሁ ፋሚሊዎቼ የዛሬ ቪዲዮንም ደግሞ ከወደዳችሁ ላይክ ማድረግ ሼር በማድረግ ጀምሩ እላችኋለሁ። የዛሬ ቪዲዮ ደግሞ ራሳችን ሆነን እንደ መሰለ ነገር የለም ማለት ነው። እውነቴን ነው የምላችሁ። አንዳንድ ጊዜ ማለት ነው የሰው ልጅ ራሱን ሳይሆን ሌላ ሰው ለመሆን ይሮጣል ማለት ነውና እሱም ለምን እንደዚህ እንዳልኩት እስከ መጨረሻ ቪዲዮን ከተከታተላችሁ ሁላችሁም ደግሞ ትረዳላችሁ። እንደዛም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡላችኋለሁ። በዚህ አጋጣሚ ራሳችን ሆነን መኖር የመሰለ ነገር የሚያስደስት እረፍት የሚሰጠን ደስታ የሚሰጠን ነገር የለም ማለት ነው። ብዙ ጊዜ የሰው ልጅ ራሱን ሳይሆን ሌላ ሰው ለመሆን ይሮጣል ማለት ነው። እንዲህ ስላችሁ አንድ ሰው የሆነ ስራ ብቻ ስለሰራ፣ አንድ ሰው የሆነ ሱቅ ስለከፈተ ወይ ደግሞ ምግብ ቤት ስለከፈተ በቃ የሆነ አዲስ ነገር ስላረገ ብቻ እኛም ያሰብነው እየሰራን ያለነው ነገር ትተን እኔም እንደ እከሌ መሆን አለብኝ፣ እኔም እንደሱ ማድረግ አለብን ብለን ከእጃችን ላይ ያለ ጥሩ ነገር ላይ እያለን ወይስ ደግሞ ጥሩ ስራ እየሰራን እያለን በቅናት መንፈስ ብቻ አንድ ሰው የሆነ ነገር ስላረገ ብቻ እንደዛ አይነት ሰው መሆን አለብኝ ብለን ስራችን ትተን ወይስ ደግሞ ወደ ሌላ እንሄዳለን ማለት ነው። ይሄ ማለት ደግሞ ህይወታችን ውስጥ ሁሌ ሰው አይተን ወይስ ደግሞ ሰው የሚያረገውን የማረጋለሁ በቃ ሰው መስለን ከኖርን ማለት ነው ህይወታችን ውስጥ መቼም አንቀየርም፣ መቼም አንለወጥም፣ መቼም ደስተኞች ሰዎችን አንሆንም ማለት ነው። ይሄ ማለት ምቀኝነት እንደዛም ደግሞ በሽታ መድኃኒት የሌለው በሽታ ማለት ነው። በዘዌ ቅናት ማለት ነው። አንዳንድ ሰው በቃ በቅናት መንፈስ የተሞላ ሰው ነው ያለውና ስለዚህ ጥሩ አይደለም እንደዚህ አይነት ነገር ማለት ነው። ገባችሁ? የሰው ልጅ አንድ ነገር ሲያረግ እንኳን ተሳካለት እንኳን እንደዛ አረገ ነው እንጂ የሚባለው እኔም እንደ እከሌ ማድረግ አለብን ብለን በቃ ሰው የሆነ ነገር ስላረገ ብቻ እኛ አላቅማችን በቅናት ብቻ ተሰውረን ዝም ብለን የማይሆንልን ነገር ውስጥ መግባት የለብንም ማለት ነው። እኛ አንድ ነገር ማድረግ ካለብን አስበንበት አቅደንበት እንደዛውም ደግሞ አቅማችን እንደምችል እንደማይችል ባይዘዌ አንድ ነገር ሲሰራ ዝም ብሎ አይሰራም። መጀመሪያ የሰው ልጅ አንድ ነገር ከመጀመሩ በፊት ይሄ ነገር መወጣት እችላለሁ፣ እንደዛውም ደግሞ ይሄ ነገር ለማድረግ አቅም አለኝ፣ እውቀት አለኝ፣ ችሎታ አለኝ ብለን ነው አንድ ነገር ከመጀመራችን በፊት ማለት ነው። የሰው ልጅ ምንም ነገር ስለጀመረ ብቻ ስኬታማ አይሆንም ማለት ነው። ገባችሁ? እና የሆነች ልጅቷ ነበረች። እቺ ልጅ ሁለቱም እዚህ ዱባይ ናቸው እና እቺ ልጅቷ ዘመዷም እዚህ ዱባይ ናት። ሁለቱም እዚህ አገር ውስጥ ቆዩ። አሁን ያቺኛ ዘመዳዋ ከኮንትራት ቤት ወይ ከመዳም ቤት ወጥታ እሷ የራሷ ቤት ተከራይታ ልጆች መሰብሰብ ጀመረች። ልጆች መሰብሰብ ጀመረች ስላችሁ ጠፍቶ የሚሰሩ እህቶቻችን ማለት ነው። አጃዛ ቤት ነው የሚባለው እና ለማታውቁት ማለት ነው። እና እቺ ልጅ አሁን ልጆች መሰብሰብ ጀመረች። እንደዛም ደግሞ በቃ በደንብ ልጆችን ማግኘት ጀመረች። እነዚህ ልጆችም ደግሞ ብራ በወር ነው የሚሰጧት እና ከዛ በኋላ እቺ ልጅ በጣም አሪፍ እየሄደላት ምናምን 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 ማለት ነው። ያቺኛዋ ደግሞ እቺ ልጅ እቺ ዘመዷ ወጥታ ከመዳን ቤት ወጥታ በቃ የራሷ ህይወት መኖር ስለጀመረች ብቻ
እኔም መውጣት አለብኝ ብላ ምን ብታረግ ጥሩ ነው? ወጣችና ወረቀት አሰራለሁ እቃማ አለች። ይሄ እቃማ ለማሰራት 10,000 ድርሃም ጠብ አረገች። በአንዴ አወጣችና ሰጠችው። ለማን ብትሰጥ ጥሩ ነው? ለአረብ ነው የሰጠችው። አረብ ያሰራልኛል፣ እቃማዬን ያመጣልኛል ብላ እሷ እውነት መስላት ብሯን ሰጠች። ግን እቃማ አልተሰራላትም። ይሄ ነገር 2021 ነው፣ እኔ እዚህ ዱባይ ሲገባ ማለት ነው። እና እቺ ልጅ እንደዛ 10,000 ድራም እንደዚህ በአይና እያየች ቆጥራ ሰጠችው። ይሄን ብር ሰጣ መቼ ይበቃል? ይሄን ብር ሰጣ እንኳን ወረቀቱ ብሳካላት ብሰራላት፣ ወረቀቱም አልተሰራም። አሁንም ይሄ ሰውዬ ትንሽ ቆይቶ መጥቶ ምን ብላት ጥሩ ነው? ብር አልበቃም፣ ብዙ ፕሮሰስ ወጪ ያለና ብር ጨምሪ ይላታል። አሁንም 2,000 ድርሃም እቺ ልጅ አንስታ ትሰጣለች፣ ያለምንም ድርድር ማለት ነው። ይሄ 2,000 ድርሃሙን ስትሰጥ ደግሞ ወስዶ ሄደ ይሄ ሰውዬ። አሁንም ደግሞ ትንሽ ቆይቶ 1 ወር 2 ሳምንት ምናምን እንዲቆይቶ ይደውልላታል። አሁንም እንደዚህ ብር እንደዚህ ይሄን ያህል ብር ያስፈልጋል ይላታል። በየጊዜው ልጅቷ 600 ድርሃም 700 ድርሃም እያወጣች ማለት ነው። ያ 12,000 ድርሃም ካወጣች ውጪ እንደዚህ በቃ በ600 እና 700 ያወጣችው 3,000 ይሆናል ማለት ነው። ወደ 15,000 አውጥታ እቃማ አልተሰራላትም። ይሄ ሁሉ ምክንያት ለምን እንደተነሳ ታውቃላችሁ? በቅናት ያቺ ዘመዷ ብቻ በቃ የራሳን ችላ ከሰው ቤት ስለወጣች ከመዳን ቤት ስለወጣች ብቻ ይሄ ሁሉ አይና ሁላ ተሰውሮ ይሄን ሁሉ ገንዘባን ስንት ወር ነው እስኪ? 1 አመት እኮ ነው ተሰርቶ የሚመጣ ኮንትራት ቤት ይሄ ሁሉ ብር ማለት ነው። 1 አመት እረፍተታ ወገባ ተቀንጥሳ እግራ ተቀጥቅጦ ሁሉን ነገር ስንት ነገር ያማራት ሰርታ እንደዚህ አውጥታ ሰጠችው። አያችሁ፣ ቅናት ምንም አይጠቅመንም፣ አይበጅንም። ያለን ነገር ያሳጠናል። ከትክክለኛ መንገድ ወደ ተሳሳተ መንገድ ይወስደናል፣ ገደል ያስገባናል ማለት ነው። እቺ ልጅ ግን ይህን ሁሉ አውጥታ ወይ ለገዛዋ ወይ ለጉልበታ ወይ ለወረቀቱ ተሰርቶላት ለምኑም ሳትሆን እንደዚህ ካንቱ ቀራች ማለት ነው። ከዛ ይሄ ሁሉ ሆኖ ደግሞ ምን ታረጋለች? አሁንም ዞራ ማዳም ቤት ሄዳ ሰራች። እዛ ሄዳስ አሁንም ሰራች። አሁን እሷ ብሯን ለማጠራቀም ወይስ ደግሞ አገር ቤት ላይ የሆነ ነገር ለራሷ የሆነ ነገር ለማድረግ ሳይሆን አሁንም እሷ እዚህ ነው በቃ አሁንም እዚህ ሀገር ውስጥ እቅድ ነው የሆነ ነገር ለማድረግ ማለት ነው። አሁንም ሰርታ ድጋሚ መዳም ቤት ተመልሳ ይሄ ብር ሁሉ ከጨፈጨፈች በኋላ ምን ታደርጋለች? አሁንም ስራ መዳም ቤት ገባች፣ ሰራች። አሁንም ወጣች፣ ድጋሚ ወጣ ደግሞ ብሯን ሰብስባ ወጣ ቤት ተከራየች። ቤት ተከራይታ እቺ ልጅ ምን ብታረግ ጥሩ ነው? ልጆች መሰብሰብ ጀመረች። እንቺ እንደ ዘመዴዋ ማለት ነው መሰብሰብ ጀመረች እና ግን አልተሳካላትም፣ አላወቀችበትም። ልጆች አላገኘችም። ልጆች የምታገኛቸውም ይመጣሉ፣ ስራ እስከሚያገኙ ድረስ ይቀመጣሉ። ስራ ካገኙ በኋላ እዛ የሄዱበት ቦታ ለነሱ ከተመቻቸ በኋላ ስልክም አነሱላትም ማለት ነው። አያችሁ ሲጀመር ማለት ነው ቅናት ምንም እውነቴን ነው የምላችሁ፣ እንደ ቅናት በሽታ መርዝ የለም። ምንም ቢሆን እንዳትቀኑ። እክሌ እንደዛ አረግ ብላችሁ እኔም ማድረግ አለብኝ ብላችሁ ትክክለኛ መንገድ የያዛችሁን ትታችሁ ወደ የማይሆን መንገድ መቼም የማይበጃችሁ መንገድ እንዳትጓዙ። እውነቴን ነው የምላችሁ። እቺ ልጅ ግን ወረቀቱን ብታሰራ ወረቀቱን ማሰራቱ ነው እንጂ ወረቀቱ እንኳን ተሰርቶላት እውነት በትክክል ብሰጣ ከዛ በኋላ ምን እንደምትሰራ እንኳን አላሰበችም። አያችሁ፣ በቃ ወረቀቱን ማሰራት ብቻ ነው። ወረቀት ማሰራት ጥሩ ነው። ይሄ ወረቀት መጀመሪያ ከማሰራታችን በፊት ማሰብ አለብን። ወረቀቱን ካሰራውት የራሴ የሆነ ስራ ጸጉር ቤትም ይሁን ልብስ ቤትም ይሁን ምግብ ቤትም ይሁን የራሴ ስራ ፈጥሬ መስራት የሚችል ሰው ነኝ። ለዛ ነገር ብቁ ነኝ። እንደዛውም ደግሞ እውቀት አለኝ። ከዛ ውጪ ደግሞ
ሁለተኛ ወረቀት የሚታሰራበት ወይ እኛም ብንሆን የምናሰራበት እውቀት የትምህርት ደረጃችን ትንሽ ከፍ ያለ ከሆነ እንግሊዘኛ በደንብ መናገር ማንበብ መጻፍ ከቻል የተለያዩ ፋርማሲዎች እንኳን መቀጠር እንችላለን በጥሩ ብር። እንደዛም ደግሞ ሌላ ቦታ ጥሩ ቦታ መቀጠር እንችላለን። ግን ዝም ብለን ይሄን ሁሉ ብር የ1 አመት ብር አውጥተን ወረቀት አሰርተን ከዛ በኋላ ወረቀቱ አለምንም ጥቅም ብሩን ይዞ ይቀመጣል እንደ ባንክ ቤት። እሷ ደግሞ መዳም ቤት ድጋሚ ተመልሳ ትሰራለች ማለት ነው። አስቡት። ገባችሁ? እና ከዛ በኋላ እቺ ልጅቷ ግራ ስትጋባ ከዛ በኋላ በቀደም ተሳፈረች ማለት ነው። አለምንም ማለት ነው። ከ2 አመት በኋላ ነው በላይ ነው ይሄን ሁሉ ስትንከራተት። አንድ ወረቀት አሰራሉ ብራ የ1 አመት በላይ ብሯን ጨረሰች። ክራይ ቤት ወስዳ እነዚህ ልጆችን ሰበስባለሁ አለች። 1 አመት ይሆናል ቁጭ ያለችው ቤቱ ውስጥ፣ ግን እሱም አልተሳካላትም። ከዛ ቤት ወጣ ካከራያች ቤት ወጣ እሷ ታከራይታ ለልጆቹ ደግሞ ልታከራይ የወሰደችውን ቤት ለቃ ወዴት ብትሄድ ጥሩ ነው? መጨረሻ ላይ አያችሁ፣ የቅናታም ሰው መጨረሻ ውድቀት ነው። ዞራ ያ ዘመዲያ ቤት እቺ አጃዛ ቤቷ ጋር ሄዳ እዛ አረፈች። ከዛ ደግሞ ትንሽ ሰራች አሁንም። ከዛ ትንሽ ብር ደግሞ ስትይዝ መታ በቀደም ተሳፈረች እላችኋለሁ ውዶቼ። ደህና ስልክ ሳትይዝ 1 ወርቅ እንኳን ሳትለብስ ይሄን ሁሉ አመታ የሰው ሀገር ውስጥ ተቃጥላ 1 መስታወሻ እንኳን እንደዛውም ደግሞ ልብሷቻ ማለት ነው እንዳለ ነው ከሪፖርት የተመለሱ አሉ ማለት ነው። ብር ብኖራት እቺ ልጅ ከፍላ ምን ያህል ኪሎ 100 ኪሎ ለምን አይሆንም ያሳልፋሉ። ብር ነው። ገባችሁ? እና ይሄ ሁሉ አለ። ሁላችንም ራሳችን መስለን ራሳችን ሆነን ራሳችን በቃ ባለን ነገር ተደስተን ሁሉ ነገር ቀስ ብለን ትክክለኛ መንገድ ይዘን ሁሌ ከተጓዝን ሁሌ በጥሩ ልብ የሰው ደስታ የሚያስደስተን ለሰው ልጅ ሁሌ ደስተኛ ሰው ሆኖ ስናይ ለሰው ልጅ ስንደሰት እኛም ፈጣሪ ሁሉ ነገራችን ያስተካክልናል። መልካም ነገሮች ናቸው የሚያጋጥሙ ጥሩ ነገር ለሰው ስናስብ ከቅናት መንፈስ ውስጥ ስንወጣ ማለት ነው። ግን እንደዚህ ሁሌ በቅናት ስንል አያችሁ፣ ቅናት ዞሮ መጨረሻ ውድቀት ነው። እና ይሄን ለማለት እወዳለሁ ውዶቼ። እኔ ከዚህ ነገር ላይ ብዙ ነገር ነው የተማርኩት። እናንተም ደግሞ ብዙ ነገር እንደምትማሩበት ተስፋ አደርጋለሁ። ይሄን ቪዲዮ እስከ መጨረሻ ተከታተሉ። በሌላ ቪዲዮ እስከሚመጣላችሁ ድረስ ቻው።